የማንቸስተር ሲቲ ወሳኝ ተጫዋች ሮድሪ ነገ ምሽት በተርፍ ሙር በርንላይን ማንቸስተር ሲቲ በሚገጥምበት ጨዋታ ላይ እንደማይኖር አሰልጣኝ ፔፕ ጋርዲዮላ ይፋ አድርገዋል። በሳምንቱ መጨረሻ በነበረውና እጅግ አስጨራሽ በነበረው የማንቸስተር ሲቲ እና አርሰናል ኢታድ ስቴዲየም ፍልሚያ ላይ ጉዳት ማስተናገዱ ይታወሳል። ሲቲ አርሰናል 2-1 ባሸነፈበት ጨዋታ ላይ የመጨረሻዎቹ ጨዋታ ደቂቃዎች ላይ ሮድሪ የብሽሽት ጉዳት አስተናግዶ መውጣቱ ይታወሳል። እናም ለነገው ጨዋታ እንደማይደርስ ሙሉ በሙሉ አረጋግጠዋል ፔፕ ጋርዲዮላ። ነገር ግን በቀጣዩ በሳምንቱ መጨረሻ በሚከናወነው የኤፍኤ ካፕ ጨዋታ ከሳውዝሃምፕተን ጋር አሊያም ከሁለት ሳምንታት በኋላ ከኤቨርተን ጋር በሚደረገው ጨዋታ የመድረስ እድሉ ሰፊ እንደሆነ ተናግረዋል ጋርዲዮላ። በዚህ ወሳኝ ጨዋታ ላይ ይህንን ተጫዋች ማጣታችን እንደ መልካም ዜና ባናየው፣ ነገር ግን ያሉት ተጫዋቾች ቀጣዩን የቤት ስራ ለመወጣት በቂ ናቸው የሚል አስተያየታቸውን ጨምሮ ሰጥተዋል። ነገ ምሽት በተርፍ ሙር ማንቸስተር ሲቲ በርንላይን ማሸነፍ የሚችል ከሆነ የሊጉ መሪነትን ከአርሰናል የሚረከብ ይሆናል። አድማጭ ተመልካቾቻችን የሮድሪ ጉዳት ሲቲን በነገው ጨዋታ ላይ ይጎዳዋላችሁ ታስባላችሁ? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም